ሰላም 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 እንዴት ናችሁ ወገኖቻችን? ደህና ናችሁ ወይ? እኛ ሰው ሀገር ላይ ስንኖር ሁሌም ልባችን ሀገር ቤት ነው ያለው። ይሄ ሁሉ የሚጮው ሰው ሀገሩን ስለሚወድ ነው። አንድ ቀን ሰላም ሆኖ ሀገሬ ላይ እኖራለሁ፣ የሰው ሀገር ኑሮ ሰለቸኝ እያለ ለዛ ነው የሚጮኸው። ሁሌ ስለ ሀገራችን የሆነ ነገር ለመስማት እንቾክላለን። ያ ምንድነው? ሀገራችን ከመውደዳችን የተነሳ ነው። ሀገራችን ባንወድ ኖሮ ባትናፍቀን ኖሮ ክፉንም ደጉንም ለመስማት ብዙም ጥረት አናረግ ነበር። ምክንያቱም በሰው ሀገር ላይ ሁሉም ሰው ጊዜ የለውም፣ ቢዚ ነው፣ አይሞላለትም፣ ብዙ ወጪዎች አሉበት፣ ቢል አለበት። ያንን ነገር ለማስተካከል ይወድቃል፣ ይጥራል እና ለመለወጥ ይሞክራል። እንደዛም ሆኖ ታይሙ ሰውቶ ጊዜውን ሰውቶ ስለ ሀገሩ ጉዳይ የሚሰማበት ምክንያት ሀገሩን ስለሚወድ ነው። በቃ እናቱን ስለሚወድ ነው። እና ምንድነው በዚህ ሰሞን ኢቢኤስ ጥሩ ነገር ያስተላልፍ ነበር። ከድሮን ጀምሮ ሀገር ቤት ብያለው ጥሩ ነገር ነው የሚያስተላልፈው፣ ወደዋለሁ። በአንድ ወቅት በሆነ ምክንያት በሃይማኖት ምክንያት የሆነ ማዕተብ አርጋችሁ መግባት አይቻልም ምናምን የሚል ወሬ እየተወራ ሜቢ ያ ነገር ወይ ውሸትም ሊሆን ይችላል፣ ወይ ስለተባረሩም ስማቸውን አጥፍተው ሊሆን ይችላል ምናምን ተብሎ በቃ ታለፈ። ከዚያም በኋላ ደግሞ በጣም የበለጠ ከድሮ የበለጠ ጥሩ ስራዎችን ትሰሩ ነበር ኢቢኤሶች። የተቸገረን ሰው መርዳት፣ ማገናኘት፣ የሌለው ካለው ጋር ማገናኘት። ላይክ ድሮ ማነው አለባቸው ፕሮግራም አለባቸው ይሰራ የነበረውን ስራ ትሰራላችሁ። አለባቸው ለራሱ ሳይኖር ለሰዎች ይኖር ነበር። የድሆች አባት ነው። በደንብ ነው የማውቀው። በቴሌቪዥን አለባቸው ሾው ላይ ላይክ የእሱን አርአያ ተከትላችሁ እየሰራችሁ እንደሆነ በጣም ከሚያለቅሰው ሰው ጋር እያለቀስን እናንተም ስታለቅሱ እኛም ስናለቅስ እንደው ጥሩ ስራ ነው እየሰሩ ያሉት፣ እግዚአብሔር ይስጣቸው እያል ሄዳችሁ ደግሞ አንድ በዚህ ሰሞን አንድ እህታችን በጣም ከባድ ጉዳት የደረሰባት በጣም አሰቃቂ ዘግናኝ ነገር ነው የሰማነው። እና ሰፍ ብለን የእሷ ታሪክ እውነቴ ነው የምለው ይሄ ለኢቢኤሶች አይነገርም። አመቱን ሙሉ ቢተረክ የሚያልቅ አይመስለኝም። አመት ከ6 ወር ስቃይ፣ አንድ ስቃይ ማለት የአንድ ደቂቃ ስቃይ ራሱ ምን ያክል እንደሚከብድ እናውቃለን። አንድ ሌሊት 1 አመት እንደሚሆን ለምሳሌ ባመመን ቀን እኔ አሞኝ አውቃለሁኝ። ይገርማችኋል 1 ደቂቃ ተኝቼ ስነሳ 12 ሰዓት 1 ቀን 2 ቀን የተኛው ነው የሚመስለኝ። 1 ደቂቃ ተኝቼ ተነሳውና ደቂቃውን ሳየው 1 ደቂቃ መሙላቱን አላውቅም። የስቃይ ቀን 1 ደቂቃ ራሱ ከ1 አመት በላይ ነው። በጣም ከባድ ነው የስቃይ። እቺ ልጅ እህታችን ብርቱካን ከ1 አመት 2 አመት 3 አመት ስቃይ ላይ ያሳለፈች ልጅ እንደው በ30 ደቂቃ ኖርማል ትረክ እንትኑ ራሱ ቪዲዮ ራሱ ግራ ነው የሚገባው። ይሄን መቼም አታውቁም አለም ኢቢኤሶች ጥያቄ ሲጠይቁ የት ነበርሽ፣ የት ትምህርት ቤት ትማሪ ነበረ ምናምን ብላችሁ ሳትጠይቁ እውነትም ራስታችሁ ነው። እንደዛ ስማር ቱክስ ተነሳ ዩኒቨርሲቲ ትላለች። ምን ዩኒቨርሲቲ ትልና የሆነ በቃ እየተቆራረጠ መሆኑን ያስታውቃል። ለምን እንደዚህ ያደረጋችሁ? ምንድነው ያስፈራራችሁ ሰው አለ ወይስ ችግሩ እናንተ ናችሁ የምታውቁት? እኛ ገምተን እንዲህ ሊሆን ይችላል ምናምን ብለን ለእናንተ ማስተባበል አንችልም። ችግሩን ያለውን እናንተ ተናገሩ፣ ህዝቡን ግራ ከሚገባው። ቱክስ ተነሳ። ከዛ ዩኒቨርሲቲ በቃ ያድኑናል ብለን መኪና ውስጥ ገባን አለች። ከዚያም በኋላ ብዙ ያወራችው ነገር ያለ ይመስላል። አመት ከ6 ወር ከሆነም በኋላ እንደዚህ ደፈሩ። እስከዛስ የነበረው ምንድነው? ከዚያም በኋላ እንደዚህ በጣም ዘግናኝ ነገሮችን እግዚኦ መሐረነ ክርስቶስ ለመናገርም ይቀፋል።
ብረት ፌሮ እንደዚህ አደረጉን። አረ ይቀፋል በጣም እኔ እንጃ። እና በጣም ከባድ አሳቃቂ ነገር ነው የደረሰባት ልጅ። ስነ ልቦና ራሱ በጣም ተጎድታለች። እና ከዚያም በኋላ ዩኒቨርሲቲ ትላለች። ምን ዩኒቨርሲቲ የሚለው በሁላችን አእምሮ ውስጥ ነው የሚመላለሰው። የትኛው ዩኒቨርሲቲ? አዋሳ ነው? የት? አዲስ አበባ፣ አዳማ? የትኛው ዩኒቨርሲቲ ነው? ዩኒቨርሲቲ የሚለው ብቻ ነው የሚታየው መቼ። የትኛው ዩኒቨርሲቲ ማለት አያቅታችሁም እናንተ ወይስ እንደተባለውን ቆርጣችሁት ነው? ሌላ ደግሞ ከጎኔ የተጎዳች ልጅ አለች። እኔም ተጎድቼ አንቺም የተጎዳች ሰው ሁለታችን እንዴት ማን ይቀበል እንዴ? ምንድነው እዛ መሀል ላይ የሆነ የተናገረችው ነገር ያለ ይመስላል ብርቱካን ማለት ነው። የተጎዳች ልጅ አለች፣ የሞተችም ልጅ እንዳለች ነው። ያቺን የተጎዳችዋ ልጅ ጫካ ጥላ ነው ራሷን ብቻ ልታድን የፈረጠጠችው ወይስ የተጎዳችዋን ልጅ ይዛ ነው የመጣችው? እንዴት ነው? ግራ ነው የሚያጋባው። ያየነው ራሱ ቪዲዮ የተቆራረጠ እንደገና ከኢቢኤስ ደግሞ አወረዳችሁት። ለምን ወረደ? ቪዲዮ ለምን ተቆራረጠ? ቪዲዮ ለምን ተቆራረጠ? እንደገና የት ዩኒቨርሲቲ? ሌላ ቦታ ላይ ደግሞ እዚህ ዩኒቨርሲቲ ላይ እቺ ልጅ አልተማረች የሚል ነገር ደግሞ ደምቢዶሎ ዩኒቨርሲቲ የምትለውን የደምቢዶሎ መምህራኖች ሰምተውታል ማለት ነው። ቀድመው እነሱ ጋር ተላልፏል ማለት ነው ይሄ ነገር። ወይስ እነሱ ስለምንድን ነው እንደዚህ ያሉት? ደምቢዶሎ ዩኒቨርሲቲ የሚል ነገር የለም። በጣም ነው ያዘንኩት። በጣም ነው ያዘንኩት። ይሄ እኔ እንጃ በቃ እኔ እንጃ። እንደዚህ አይነት ነገር ሆረር ፊልም ድሮ እናይ ነበር። ሆረር ፊልም ላይ ራሱ እንደዚህ አይነት ዘግናኝ ነገር የለም። ሀገሬን በጣም ነው የምወዳት፣ ግን ምንድነው ሰው መሆን የጠፋበት ዘመን። ሌላ ደግሞ መልእክት፣ እንደዚህ ዘግናኝ ነገር ለምትሰሩ ሰዎች እህት ላይ ኖራችሁ ይችላል፣ ዘመድ የላችሁ፣ እናት የላችሁ። እንደዚህ አይነት ነገሮች እኮ እናታችሁ ላይ በደል እንዳደረሳችሁ ነው የሚቆጠረው። እስቲ ከልጅነታችሁ ጀምራችሁ እናታችሁን ሳሉ። እንቅፋት ሲመታችሁ ወይኔ ልጄ ትላለች። ስትታጠቡ ራሱ አረፋ አይናችሁ ውስጥ ገብቶ ሲያቃጥላችሁ ወይኔ ልጄን ብላ እንደምንም ብላ አረፋውን አውጥታ አጥባ ስትንከባከባችሁ፣ እቤት ራሱ ምግብ ራሱ ባይኖር ከየት ፈልጋ የምታበላችሁ ለራሷ ሳትበላ እናታችን። እኔ በበኩሌ እማዬ ምግብ የምትበላ አይመስለኝም ነበር። ልጆቼ ብሉልኝ ብቻ ነው የምትለው። እኛ ብቻ ነን የምንበላው። እንደዛ የሆነች እያሳደገቻችሁ እናታችሁን እኮ እናታችሁ ላይ እርምጃ እንደወሰዳችሁ ነው የሚቆጠረው። አረ በእናታችሁ ሰው ሁኑ። ተው ግን ተው፣ ይሄ ይዘገንናል። ተው ግን በቃ በብርቱካን በቃችሁ ይበለን። በቃ ይብቃ። ይሄ የሚያዋጣ ስራ አይደለም። ይሄ የሰይጣን ስራ ነው። እና በጣም ነው ያዘንኩት። እግዚአብሔር አዝኗል። ለሀጣን የመጣው ለጻድቃን ይተርፋል። እየጠፋን ያለ ነው። እባካችሁ ሰከን በሉ። በጣም ነው ያዘንኩት እህቴ ብርቱካን። እንኳን እግዚአብሔር አተረፈሽ። ምንም አትሆኝ። እግዚአብሔር ይጠብቅሽ። አይዞሽ። እውነትሽ እየወጣ እንደገና እውነትሽ እንዲጠፋ እየተደረገ ነው ያለው። ፈጣሪ ካንቺ ጋር ነው ያለው። ፈጣሪን ያዢ፣ ፈጣሪን ጠብቂ። ለሌሎችም እግዚአብሔር ይድረስላቸው። በህይወት ያሉትም እግዚአብሔር ያትርፋቸው፣ የሞቱትንም ነፍሳቸውን በገነት ያኖርልን። ለክፉ ሰሪዎችን እግዚአብሔር ይፍረድባቸው። እኔ ምንም አልልም። ለሀገራችን ለኢትዮጵያ ሰላሙን እመኝላታለሁ። በሆነው ነገር በጣም አዝናለሁ። ሰላም ለሀገሬ፣ ሰላም ለኢትዮጵያ።